ሳላሲዝ ውጣ። ዳሽ ሁለት ቆይ እስኪ ዳግም ሲምባ በእውነት በጣም አዝናለሁ። ይሄንን ማድረግ አልነበረብን። ስንት አውርተን ስንት ተነጋግረን እንዴት እንደዚህ ነገሮችን ታበላሻለህ? ይሄንን ግሩፕ ስለተቀላቀልከው ወደዚህ ቤተሰብ ስለመጣ በጣም ደስ ብሎናል። ያንተ ወደዚህ መምጣት ለሁላችንም ከፍተኛ መነቃቃት ሆኖልናል። ይገርማችኋል፣ ቤተሰብ የሚባለውን ጣም ረስቼው ነበር። እኔም ይህም ውብ የሆነ ቤተሰብ በመቀላቀል በጣም ደስተኛ ነኝ። እሺ ቆይ አልገባኝም። የነገው ፕሮግራማችን ምንድን ነው ነው ወይስ እንደዛሬው ቤት ውስጥ ታጉረን ነው የምንለው? ዶክተር ነሳው ፖሊሶች ዳግምን እየፈለጉት ነው። ሲምባ ከእስር ቤት እንዳመለጠ ወደ እናቱ ላይኩን ቤት አምርቶም ነበር። በዚህ መሃል ታዲያ አቶ ላይኩን ብዙ ነገር ከእስር ቤት መጥቻ አውርቼህ እንዴት ሀሳብህን ቀይረህ ወደ እኔ ቤት ትመጣለህ በማለት ተቆጥቶታል። አምራንና የዳግም ግንኙነት እንዲህ በቀላሉ የሚቋጭ አይመስልም ነበር። ግን ደግሞ ሁለቱ ከተመካከሩ በኋላ የያዝነው መንገድ ትክክል አይደለም፣ ምክንያቱም ሁለቱን ወንድማማች ላፈቅር አልችልም በማለት አምራን ሀሳቧን ቀይራለች። እናም ነገርየውን እንደሰማች የእውነታችሁን ነው ነገሩን ቋጭታችሁት ነው በማለት ደጋግማም ጠይቃ ነበር። አምራን ከዚህ በኋላ እድልሽን መጠቀም ትችያለሽ ጩናዬ፣ እኔ ዳግምን ትቼዋለሁ ብላታለች። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ተረፍ ይበል እያልኩኝ ለእኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። አብራችሁን ቆዩ። በእስር ቤት እያለ ነገሮችን ካቀነባበረ በኋላ ድንገተኛ አደጋ እንደደረሰበት አስመስሎ ወደ ሆስፒታል አምርቶ ነበር። ታዲያ ታካሚዎች ተረባርበው እሱን ለማዳን ደፋ ቀና እያሉ እሱ ግን ጉዳት አድርሶባቸው ከእስር ቤት አመለጠ። ሲምባም ከእስር ቤት እንዳመለጠ አማራጭ የለውምና ከልጅ እናት በሄድ ይሻላል ብሎ በማሰብ ወደ እናቱ ላይኩን ቤት አምርቶ ነበር። አምራን ወይዘሮ ዝናሽን ከቀጠረቻት በኋላ ሁለቱ ወንድማማቾችን ላፈቅራቸው አይገባም ነበር፣ የሄድሁበት መንገድ ትክክል አልነበረም፣ አሁን ግን ተቀይሬያለሁ። ወይዘሮ ዝናሽ እባክሽን እመኚኝ፣ ከዚህ በኋላ የእናንተን ቤተሰብ መካስ ነው እንጂ መበደል አልፈልግም፣ እስካሁን ድረስ የበደልኋችሁ ይበቃል በማለት ይቅርታም ጠይቃለች። ወይዘሮ ዝናሽ ብዙ ካዳመጠቻት በኋላ ልጅቷ እንደተቀየረች ቸክም አድርጋለች። እኔ አምራን እንዲህ በቀላሉ ትቀየሪያለሽ ብዬ አላሰብሁም፣ ግን ደግሞ ስለተቀየርሽ ደስ ብሎኛል ብላ ተቀበለቻት። አላመንሽኝ የማይደል ስትላት መረን ያምኝሻለሁ፣ ግን ደግሞ ዳግምን እንዴት አርገሽ ለማስረዳት አስበሽ ነው በማለትም ጠይቃት ነበር። የዳግም ጉዳይ ቀላል ነው፣ እሱን ለማስረዳት አይከብደኝም በማለት ሁለቱ የተግባቡኝ ይመስላሉ። ዳግም ራሱን እየወቀሰ ነው። ክላስ ውስጥ ቁጭ ብሎ ቁዝም ካለ በኋላ የወንድሜን ሚስቶች ተከታትዬ ለምንድነው የማፈቅራቸው በማለት ብቻ ጸጸት ላይ ይገኛል። የሆነውና የተፈጠረው ነገር አስደንግጦታል። ግን ደግሞ በዛች በተረገመች ቀን ከሷ ጋር ግንኙነት ስላደረኩኝ አሁን ላይ እንዴት ብዬ እናቋርጠው ላታለሁ፣ ጨንቆኛል በማለት ለሰዎች እያካፈለም ይገኛል። ታዲያ እናቲቱ የሆነውና የተፈጠረውን አንድ ባንድ አስረዳቸው። ዳግም ልጅ አሁን ላይ አትጨናነቅ፣ ነገሮች እየተስተካከሉም ይመስላል። አምራን በጣም ተቀይራለች። ከዚህ በፊት ያለችው ነገር ትክክል እንዳልነበረ ስለተረዳች ሁሉን ነገር ነግራኛለች። እናም አምራን ዛሬ አግኝታኝ የሆነውና የተፈጠረውን ካስረዳች በኋላ ካንተ ጋር ያላትን ግንኙነት ለማቆም ወስናለች። አንተም ከቆረጥ ደስ ይላል በማለት ያለውን እውነት ፍርጥ አድርጋ ነገረችው። እሱም ጮቤውን ረገጠ። ዳግምና የአምራን ግንኙነት መቋረጣቸውን አሁን አንድ ባንድ እየነገረቻቸው ነው። ሙሉ ቤተሰቡ ደስታ በደስታ ሆኗል። እናም ትንሽዬ የራት ግብዣ እናድርግና እንደ ወንድም እንቀጥል ብለው በማሰብ ትንሽዬ ሴሪሞኒ ቤት ውስጥ አዘጋጅተው ነበር። ታዲያ ደስታቸውን አጣጥሞ ሳይጨርሱ ሲምባ ከእስር ቤት አመልጦ ወደ እነሱ ቤት ያንጃብባል። ታዲያ የሆነውና የተፈጠረው ነገር ቤተሰቡን ሙሉ በሙሉ አስደንግጦት ነበር። እንዴት ከእስር ቤት አመልጠህ ትመጣለህ በማለት የስድብ ውርጅብኝ አጅጎድጉደውበታል። እሱም ክፉኛ ደነገጠ። ዳግምም ሙሉ ቤተሰቡ እሱን ካዩና ካስተዋሉ በኋላ ያደረገው ነገር ትክክል አይደለም ብለው በማሰብ ሁሉም ፊት ነስተውታል። አሁን በጓሮ በር ውጣልን፣ እኛንተን እዚህ ጋር መደበቅ አንፈልግም በማለት ሁሉም አባረውታል። በነገሮቹ ስለተቆጨች ነጩናን ሰብሰብ አድርጋ የሆነውና የተፈጠረው ነገር አንድ ባንድ ነገረቻቸው። እዚህ በኋላ ከዳግም ጋር ምንም አይነት ግንኙነት የለኝም በማለት ለማስረዳት ሞክራለች። እነሱ ግን አናምንሽም ብለዋታል።
በእርግጥ ከነበረን ግንኙነት አንጻር ባታምኑኝ አይፈረድባችሁም፣ ግን ደግሞ ነገሩ ይሄው ነው በማለት ያለውን እውነት አንድ ባንድ ነግራቸዋለች። ግን ሁለታችንም ሰክረናል። እሱ የመጠጥ ልምድ ስለሌለው በጣም ሰክሮ ስለነበረ አሁን ላይ ልብሳችንን እንዳወለቅነን ግንኙነት አድርገናል ብዬ ፊቱን ወደ እኔ እንዲያዞር ለማድረግ ነበር። ደግሞ ያደረኩት ነገር ትክክል አይደለም። እሱን እንደ ባል እንደ ፍቅረኛ ሳይሆን ማየት ያለብኝ እንደ ወንድም ነው በማለት ለጩና ለጓደኛዋም በደንብ አስረዳታለች። እናም ለዳግም ስሜት እንዳላት ከዚህ በፊት ነግራት ነበር። እናም የኔ ፍቅር አሁን ተመልሶ ማለምለም ይችላል ወይ በማለት እንደ ሐሳብ አቅርባላት ነበር። የድልሽም ሞክሪ፣ በእርግጥ የፍቅር ታይፔ አይደለችም በማለት መልሶልኛል ብላታለች። ኤሚ ኤርሚያስን መተው አልፈልግም አለች። እሱ ጋር ብዙ ነገሮችን አሳልፌያለሁ፣ ብዙ ደስ የማይሉት ነገሮችንም አሳልፌ እዚህ ደርሻለሁ። እዚህ በኋላ ከሱ ጋር ረጅም ጉዞ መሄድ ፈልጋለሁ። አሁን ላይ እና አምራን ግንኙነቱን ሲያቋርጡት እኔም ደግሞ ማቋረጥ ይገባኝ ይሆን ብዬ ሀሳብ ውስጥ ገብቻለሁ በማለት ለኑሐሚን ነገረቻት። ምንም ነገሩን በጥሞና ካዳመጠቻት በኋላ አንቺ ከሱ ጋር መለያየት አይጠበቅብሽም፣ ምክንያቱም እኔ የስጋ ዝምድና የለሽም፣ ስለዚህ ፍቅርሽን ዝም ብለሽ ቀጥይ በማለት ተስፋም ሰጣታለች። ገላገልሽኝ በማለት ተስማምተዋል። ዶክተር ፋኑኤል ጩናን ምግብ ጋብዟት ነበረ። አሁን ላይ ምግብ በጣም ናፍቆኝ ነበር፣ አሁን ስለጋበዝከኝ በጣም አመሰግናለሁ ካለች በኋላ ጨዋታውንም ቀጠል አድርጋለታለች። ዶክተሩ በጣም ጥሩ ሰው እንደሆነና እህቷንም እንዳተረፈላት በነገረችው በኋላ በጣም አመሰግናለሁ አለችው። ቀጠል አድርጋም ህይወት እንደከበዳት ነገረችው። በእርግጥ በእህቴ ምክንያት የተለያዩ ነገሮችን ስሰርቅ ራሴን አስተዳድር ነበረ። አሁን ግን ንጹህ እንቅልፍ ብተኛም ግን ደግሞ ስራ ማጣቱ አሰቃየኝ በማለት ያለው እውነት ነግረዋለች። ዶክተሩም ብዙ ነገር ከሰማት በኋላ አንቺ ችግር የለውም፣ ከዚህ በኋላ እኔ ከጎንሽ ነኝ፣ ስራም ደግሞ አስቀጥርሻለሁ በማለት ተስፋም ሰጧታል። እሷም ብዙ ነገሮችን ካመሰገነች በኋላ ስለ አምራን አንስታለት ነበረ። ግን የሆነ ፍቅር አልጀመራችሁም ወይ በማለት እንደ ሐሳብ ስታነሳለት እሱም ደግሞ የሆነ የሚፈልገው ነገር ስለነበር እሷን እንዳነሳችለት በፈገግታ ተሞላ። ምን ለማለት ፈልገሽ ነው ይላታል። የኔ ነገር ማሽመርሞር አልወድም፣ እውነቱን ነው የምነግርህ። አሁን ላይ ከዳግም ጋር ያላቸውን ግንኙነት ስላቋረጡ ፊትህን ብታዞር ነው የሚሻለው፣ ስላንተ መልካምነት አንስታ አጠግብም በማለት ነገሩን እንዲያስታውስም አድርገዋለች። በቆሻሻ ከሚሰበስቡ ሰዎች ስልክ ከለመነ በኋላ ወደ ልጁ ደውሎ ነበር። ልጅ እባክህን የምበለውና የምጠጣው የለኝም፣ ያለሁት ጎዳና ላይ ነው፣ በዛ ላይ ፖሊሶች እያሳደዱኝ ነው፣ ብር ነገር ላክልኝ ቢለውም አልሰማም ብሎታል። ሳሎን ላይ የአባቱን ወሬ ከሰማ በኋላ ድብር ብሎት ቁጭ ብሎም ነበር። ወይዘሮ ዝናሽ ሂዳም ምን ሆነ ነው ልጅ ደብሮሃል? ምን ሆነህብኝ ነው በማለት ደጋግማም ትጠይቀዋለች። የሆነና የተፈጠረውን ነገር ይነግራታል። አባቴ ዛሬ ደውሎልኝ ነበረ። እናም ገንዘብ ላክልኝ እኔ ጎዳና ላይ ነኝ ሲለኝ በጆሮ ላይ ዘጋሁበት። ከዘጋሁት በኋላ ግን እኔ ቆጭቶኛል በማለት ያለውን እውነት ለእናቲቱ ይነግራታል። ወይዘሮ ዝናሽ ሁሉንም ነገር ከሰማች በኋላ ስለ አባቱ እያሰበ እንዳይጨነቅ በደንብ አስጠንቅቃ ነገረችው። አሁን ላይ የራስህን ህይወት መጀመር አለብህ፣ ጠንካራ ሁንልኝ፣ እሱ እንደሆነ የማይረባ ሰው ነው በማለት ተስፋውን አስቆርጠዋለች። አድርጋም ከአምራን ጋር ያለው እህትና ወንድም ሆኖ መቀጠሉ አስደስቷትም ይገኛል። እንደምታፈቅር በደንብ ቸክ አድርጊያለሁ፣ ስለዚህ አንዷን አፍቅርና ድል አድርጌ ልዳርህም ተብሏል። እሱም በግርምት እያያት ነው። ጊዜና ሙሽሮች ሰብሰብ ካሉ በኋላ ስላለው ነገር እያወሩ ነው። ስለ ሰርጉ፣ ስለ ፕሮግራሙ ስላለው ነገር በሚወያዩበት ጊዜ አሁን ላይ አንድ ችግር ሳይመጣ አልቀረም። አባቱ ከእስር ቤት ስላመለጠ ዳግም ወደ ፖሊስ ጣቢያ ሳይጠራም አልቀረም። ዳግምን የሚፈልጉ ፖሊሶች አሉ በማለት ኤሚ መጣ ስትነግራቸው ሙሉ ቤተሰቡ ተደነጋግጦ ይገኛል። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሁንላችሁ።